አንደኛው ልጅ 13 ዓመቱ ነው፣ አንደኛው ልጅ 9 ዓመቱ ነው። ባለቤት ያለች እኔ 40 ምናምን ነኝ። በሕያው በእግዚአብሔር ስም አንድ ቀን ሆስፒታል ሄደን አናውቅም። አንድ ቀን እኔ አንድ ቀን ሆስፒታል ሄጄ አላውቅም። እስቲ ጀግና የሆነ ከኔ እኩል መሮጥ የሚችል የለም እዚህ ውስጥ። የሚገርማችሁ ነገር ለኔ ምክንያቱም ገና አገለግላለሁ እስከ 106 ዓመቴ። ምን ይላሉ እነዚህ? አገለግላለሁ ገና በራበኝ ሰዓት ያልተነገሩ ነገሮች ዛሬ ሲነገሩ ሰማ ደስ ሲል 8000 ብር አካውንት ውስጥ የሌለውን ሰውዬ 80 ሚሊዮን አለው ሲባል ደስ አይልም? ራሱ እንደዚህ ያስፈራን መኖራችን። እኔ እኮ ድንጋጤ መለቀሰው እኮ ነኝ። ዝም ብዬ ነው ይገርመኛል በእውነት ማይ ጋድ። ደግሞ ሞቷል ሲሉ ሲያሟርቱ ይሄ ሟርት የሚባለው ባይዘው ቤተክርስቲያን አካባቢ የሚሰራ መንፈስ ነው። ሌላ ጊዜ አስተምራለሁ ፓስተር። ሟርት የሚባለው ያሟርታል። ሞቷል ይላል ፓስተር ዳዊት ሞቷል፣ ገደሉት፣ ወጉት፣ ሳውዲ አረቢያ ተኝቷል። የሚገርም እኮ አገር ለቆ ከነሚስቱ ሄዷል። የሚኖረው አሜሪካን ሀገር ነው። ይሟርታል። አሁን ደግሞ 80 ሚሊዮን ብር አለው ብለው አሟረቱ። እኔ በጌታ ፊት እንደውም ይሄኛው ሟርት ይድረስብኝ። የኔ ጌታ በጌታ በኢየሱስ ስም ይድረስብኝ። አንዳንዴ ጥሩ ጥሩ ሟርቶች አሉ። ካሟረቱም እንደዚህ አይነት ሟርት ደስ ይላል። ኢየሱስ ያድናል። እናንተም ይድረስባችሁ። ታሟል ሞቷል ነው ደስ የማይል እሱ ደስ ይሄኛው አሪፍ ሟርት ነው። እንደዚህ የሰለጠነ ሟርት አምጡ። እኔ ሳቅ አንተ ሳቅ ዝም። የሚገርማችሁ ያኔ ምንም በሌለ ሰዓት የሚበላ የሚጠጣ በሌለበት ሰዓት እንደዛ ምንም አፌ ደርቆ እናንተ አንዲት ከመኪና ውስጥ ኤልሳ ቆሎ ሰጣኝ። 3ኛ ቀን ይርቦኝ አገልግሎት ላይ ቆሎን እንደ ይርቦኝ ስለነበር ፍስ አድርጌ ቃምኩት። በምን ለካ ቆሎ ራሱ የሚላመጠው በምራቅ ነው። ከየት ይምጣ ገባና ድቅቅ ብሎ ወጣ። ወፍጮ ቤት በቃ ወፍጮ ቤት ሆነ ማለት። ዛሬ እኔ ብበላ ሰይጣን አንጀቱ ርር ይበላ አንጀት ካለው እንጂ ልብላ እንጂ ልብላ። አሁን ፓስተር ዳዊት በላ ይባላል ነውር አይደለም? ልብላ ድብን ይላል ድብን። እንደውም ደስ አለኝ። ምን ዘመርኩ ልዘምርላችሁ? ምን ዘመርኩ መሰላችሁ? በላ ጠጣ ጠገበ ፎቅ ቤት ተሰራ ምናምን ያለ ሲወራ ማለት ነው። እንዲሁ ደስ አለኝና አንድ ዜማ መጣልኝ። ጦሜን እንዳላደርኩ ሳይበላ አንጀቴ፣ ጦሜን እንዳላደርኩ ሳይበላ አንጀቴ፣ ደግሞ ጠገባሉኝ ተመስገን አባቴ። ቤተሰቦቿ ጋር ትሄድና ሽሮ፣ በርበሬ፣ እንጀራ በቦርሳ ይዛ ትመጣለች። ታዲያ እቺ ጀግና አይደለች እንዴ? ያለፍነው እንደዚህ ነው። ስለዚህ የዛለት በቆሎን ቀቅለን ከአገልግሎት በኋላ እኮ ሰው ተባርኳል እኮ አገር ጉዶ ነው እኮ ነው ወደ ቤት የገባሁት። ግን እኔ በብቻ የሚበላ የለም። በቆሎ ቀቅለን እና እሷ በልሳን እስኪ ደርስ ሻላባላባላባ ሲያም ጌታ ስሜት ነው። ዛሬ ምሳን ተጋነን ፓስተር ዴቭ ብለው ይመጣሉ ጓደኞቼ። ጠረጴዛ ይደረግና እንበላለን። ምን ችግር አለ? ጌታን ያገለገለ ሰው ባለራይ ምን ይሆናል? ኪዳን ያለው ምን ይሆናል? በከፋው ዘመን ላይ ኮራ ብሎ ይኖራል። ሃሌሉያ። እና ያኔ በቃ በእውነት በችግር 3 ቀን 4 ቀን እርጉዞና ባለቤቴ ማይበላበት ሰዓት የ7 ወር እርጉዞና ምን ሆነ ልጃችን ካደገ በኋላ በእውነት ልጅ ከወለድን በኋላ የ3 እና የ4 ዓመት ልጅ ሆኖ ራሱ ምላሱ ቆሰለበት። ይሄ ማወራላችሁ የዛሬ 9 ዓመት 10 ዓመት ታሪክ ነው። ምላሱ ቆስሎ በምን ይታከም? ከዛ አንድ የሆነ ጠብታ መድኃኒት ታዛለት 64 ብር ከየት ይምጣ? ያሬድ የሚባል ስፔር ፓርት ያለው ልጅ ነበር። በ3ኛው ቀን ዴዴፍ እኔ ጋር ለምን ችግር አለ ብሎ ገዛልኝ። ጠብ አረግንበት። ወዲያው ኔክስት ዴይ ደረቀ ቁስሉ የልጃችን። ይገርመኛል። ዛሬ ደግሞ ስሰማ ሌላ ታሪክ። ፓስተር ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል። እኔ የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም።
እንዴ 80 ሚሊዮን አለው ብሎ እኔን ለምን ያስረኛል? ልማታዊ ባለ ሀብት ብሎ ይሸልመኛል እንጂ ለምን ነካቸው እነዚህ? እንደ በየሰው ቤት እየገባ የሚያስር መንግስት የለንም። እኔ አላየውም። መብታችንም ነው፣ ህገ መንግስታዊ መብታችን ነው። አሜን። እንሰብካለን። ወንጌል ሰባኪ ነኝ። እንደውም መንግስት ስንት ዱርዬ የመለሱት ስንት መንገድ ሰርተናል፣ ልማት ሰርተናል። በስንት ህፃናትና ወላጆቻቸውን ያጡ ላይ ስራ እየሰራን ነው፣ እያስተማርን ያለ ነው። ፓስተር ዳዊት ሞላልኝ የፌዝ ባይብል ኢንተርናሽናል ቤተክርስቲያን ባለራይ ብሎ ይሸልመኛል እንጂ መንግስት እኔን ማሰር አይችልም መቼም። ለምን ብሎ? ስለዚህ አታውቁ መቀሰለማት ማቅ ሰው ነው የሚናገረው። ሞኝ ነው። ሞቷል ይሉኛል አለው። ሁሉ ነገር ከተፈጠረ በኋላ ነው አዳም የተፈጠረው። እግዚአብሔር መቼም ሰውን ይወዳል አይደለ? እና ሰውን ነው የሚወደው። ታዲያ ሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እና አስባችሁ ታውቃላችሁ? ውሻ ሲኔረ ነው በመፈጠር የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዲህ ትገነጥለዋለህ። ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም። እምልህ ትንሽ እንትን እንደገና ደግሞ ተነጋግረን ብንሰራው ይሻል። የኮሚቴ መንፈስ የተወጋዩን በቃ ጭቅጭቅ ነው ከአዳም ጋር መጀመሪያ ፈጥሮት ቢሆን ምድር ኧረ ውሃው በዝቷል እርማታ አውስትራሊያው እንደዚህ መስፋት አለበት። አዳም ፈጣሪ አይደለም። አዳም ስም አውጪ ነው። ራሱ ለሚስቱ ካጠገቧ ያትራ ሴት ትባላለች። መብቱ ነው። ሃኒ ማርዬ ምናምን መብቱ ነው ማለት። የፈጠራት ግን ማን ነው? እግዚአብሔር። እንዳለ እንስሳውን ጠቅላላ እግዚአብሔር ፈጠረና አዳምን ምን ስም እንደሚያወጣላቸው ላይ በፊቱ አሳልፈው ይላል። ጠቅላላ በቃ ሄደን በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ አሞራ ሾል ሲል ግን እንደ ቁርቁር ምን እንደው ከነዛ ከፈጠራቸው እንስሳዎች ውስጥ ይላል ለአዳም ረዳት የሚሆን አልተገኘም ማለት። በቃ እኔ አይደለም ያልኩት አንዱ ዞን ሲያው ግድ ቀጭኔን ሲያጡ ምን እንዴት አይሆን በቃ በጭራሽ ማንም ከሱ ጋር ማች የሚያደርግ ያለ መጽሐፍ ዳዊት ሞላልኝ አላለው መጽሐፍ ከዛስ። ስለዚህ ለዚህ ሰው ምን ያስፈልገዋል? ረዳት ታስፈልገዋለች። ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ። በቃ አንዴ የእንቅልፍ ሲሰጠው ላቀታ አለት ከዛ በኋላ የኔ ጌታ አየ ለቀዶ ጥገና እኮ አይመችም ማለት በዛ ታ አረገና ከውስጥ አጥንት ወሰደና ረዳት አጠገብታ አረገና ቦታውን ታ አርጎ መልሶ ምን ብሎ በስጋ ሞልቶ ሸፍና ሳምሮ ጠባሳ የለ ምን የለ አንደ ነበር አርጎ ከዛ በኋላ ጨረሰና ቀሰቀሰዋ። ብድግ ሲል
ይሄ ነገር አላታ አያት ሚስቱ ነች በቃ ይኸውልህ አዳም መኪና ይዤ ሰፈራቸው ይጄ ነው ጠቅሻት ነው እየሰማ ነው መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው ምንም ማለት አይችልም አባቴ አንድ ነገር ነገረኝና ቅርብ ጊዜ በበዓል ቀን ወደ አባቴ ቤተሰብ ጋር ለማክበር ልጆቼን ይዤ ሄዳለሁና እንትን ፍየል ያረዱ ያዘው እንትን ማረጃዋ ቢላ ትለያለችና ልጆቼ ጠይቁት እንደዚህ ያለች ነች እቺ እንደዚህ ያለች ቢላ ነችና የበረሃ ቢላ ነች እና እንዴ ምን አይነት ነው ብለው ልጆቼ ሲጠይቁት እቺ አለና ታሪኳን ከሰሜን ከወደ ራያ ነችና ይሄቺ እንደዚህ ነች ብሎ ስለሷ ነገራቸውና ይሄንን አለ ያገሬ ሰው ብሎ ነገራቸው አንተረት ዞሮ ዞሮ አካባቢውን ባልነግራችሁም ወደዛ ነው እሺ እና እቺ ጩቤዋ አጠር ያለችና በጣም እንትን ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አረበየው ወጣ እና እሱ እዚህ መቀመጫው ላይ እንዴ አርጎ ሰካው እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው ተሰክቶበታል ደም እየፈሰው ማለት ይሄ የሰካውም ደግሞ ያዙት እያለ ይሮጣል እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ሄደ ይላል ያንዳንዶቻችን ጩኸት የሚገርም ጩኸት ነው ምን ጩኸት ታውቃለህ ሰክታን እንደገና ጩቤን ይዞብኝ ሮጠ ይባላል እንደዚህ አይነት እንትን አለ እንዴ የተሰበረ ይሁን እና ጩኸታችን ይሄ ነው ከዚህ አይነት ጩኸት እግዚአብሔር ይጠብቀን አሜን አሁን እንዲህ አይነት ጩኸቶች ተቀባይነት የላቸው አሁን ምንድነው ተቀባይነት የሚኖረው ክብር ለኢየሱስ ይሁን ተሰብስበን ያን ጩቤ ነቅለን ሁለተኛ እንዳትወጋ ተባብለን ይቅር ተባብለን አዲስ ምዕራፍ የሚከፈትበት ዘመን ሃሌሉያ ስለዚህ ሰክታችሁ የምትጮሁ ሰዎች ስነ ስርዓት ይኑራችሁ ሁሉም ጊዜ ያለው ከሚለው ሁሉ እኔን የሚያስደስተኝ ለመሞትም ማለትና ጊዜ ያለው አንተ ለመሞትም ያው ለተነስተ ከዚህ ከ10ኛ ፎቅ ላይ እኔ በቃኝ ከዚህ በኋላ አልፈልግም ብለ ተነስተ ከዛ ላይ አማ ብትልና ብትወጥ ማለት በሁለት እግር አቁሞ ብለ ኢትዮጵያ ቴሌቪዥን 120 ምናምን እንዴት ልተርፍ ቻልክ እኔ ማውቀው ነገር የለም ተረፍኩኝ ትላታል እግዚአብሔር እስካልፈቀደ ድረስ አትሞታትም አሜን እንደውም ቢቢሲ እና CNN ሁሉ የሚያመጣ ታምር ከ11ኛ ፎቅ ወጥቶ ከ10 ፎቅ ላይ ወድቆ ያልሞተ ሰው ተብለ መነጋገሪያ ያደርጋል ጭራሽ ነው መነጋገሪያ ደግሞ ፓስተር ዳዊት አይሞትም ብሎኛል ለሽ ይጅና ሞክረው ዋጋሽን ታገኛለህ ጧት መቀጥቀጥ ነው ማታ መቀጥቀጥ ነው ከዚህ ግባ ነው በር ይሰራል በር ይስባል ተመልከቱ ስንት አመት ነው የፈጀበት 100 የሚገርም እኮ ነው የሚገርማችሁ በዛ ሁሉ ውስጥ እስቲ አስቡት እንደው ለምሳሌ ገና ሞኖ መርከሙ ሲጀምር ዲቪ ደርሶት ሄደ ሰው እዩ እስቲ ከዛ ከ20 አመት በኋላ መጣ ሲመጣ ኖን እዛው ነው ያለው ወይ this guy oh my god really it's not right ሚነግረው ምናምን ዘመድ ቤተሰብ ፋሚሊ ከዝን ምናምን ያው ሰውየው ገና 100 አመት ይቀረዋል እሱ 20 አመት የሆነ ቦታ ደርሶ መጥቶ አስተያየት ሰጥበታል እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት ነፃ ለመውጣት ወንዱ ብሎ ነው የሚቆም ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብለው ይመጣሉ ይመታላቸዋል ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሱ ነው ወዳተን ያው ለጌታ ቤት ስራ በጌታ ቤት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን የምትሰጡ ሲባል አታርጋ የእጇን ቀለበት ሰጣት
ባለቤት ሳይ ጋብቻ ቀለበታችንን የታረክሽው ይላል። እዛ ጋር ለጌታ ቤት ስራ በጣም ልቤ ተነሳስቶ ሰጠሁት ስል ያምሻል እንደ አንቺ ይላል።